ካለሽ እኔ ቤት ስትገቢ በእጄ መስጠት ነበረብሽ። አማና ኑርልኝ ብለህ ፋፊ ይቅርታ፣ በጣም ከልብ ያላዳመጥኩሽም በጣም ይቅርታ። እኔ ስጠይቅሽ ደግሞ የበለጠ ይገባኛል። አንቺ መዳም ቤት ከዚህ በፊት የሰራሽበትን ብር ይዘሽ መዳም ቤት ገባሽ፣ ትክክል? የገባሽባት መዳም ምንድነው ዜግነቷ? ሶሪያዊ ናት። ሶሪያዊ ናት። እሺ ስንት ብር ነበረ ይዘሽ የገባሽው? 5500 5500። ከዛ መዳም ናት የተበደረችሽ ወይስ አብሮ የሚሰራ ሰው? አልተበደረችኝም። ካሜራ አለ ክላሴ። ልክ እኔ ሳኖር አይታ ያንን ብር አንስታ ነው የወሰደች። እኔ መዳም እንደወሰደችው በምን አወቅሽ? ያወቅኩት ምን መሰለሽ፣ ብር አለሽ ያኖርሽው አለችኝ። እኔ ወሬ ሞልቶ ስጭኝ እያልኩኝ ስጠያይቃት ብር የለሽም የምትልኪው ያኖርሽው አለችኝ። የለኝም አልኳት። ከዛ ዝም ብላኝ ሄደኝ። አሁን መልሳ ደግሞ ኢቃማ ላሰራለች፣ ፓስፖርት አለሽ ሳውዲ እንድወስድሽ አለችኝ ማለት ነው። አይ አልፈልግም፣ እኔ ርዝቄ እስካለ ድረስ ዝም ብዬ እሰራለሁ፣ ርዝቄ ሲያልቅ አገሬ እገባለሁ፣ አልፈልግም ማሰራት፣ የለኝም ፓስፖርት አልኳት ማለት ነው። እሺ ዝም አለች። ከዛ አሁን ያ ብር የጠፋ ጊዜ የታለ ብሬ ስላትኝ፣ ብር የለሽም ወይ የምትልኪው የለሽም ወይ ስልሽ ለምን የለኝም አልሽ እና እንዴት ብር ሊኖርሽ ይችልሻል አለች ማለት ነው። አለኝ የሰው ብር ስለሆነ ነው። እኔ የለኝም ያልኩሽ ደግሞ ተበድሬ ከዚህ በፊት እሱን ልከፍል ከሰውዲ ድረስ አስልኬ ነው 500 ብር እጄ ላይ ይዤ የነበረው ማለት ነው። እና ከዛ ቤት ስጭኝ። ኢቃማ እንደሌለሽም ታውቃለች ሴትዮዋ፣ መክሰስ እንደማትችይ ኢቃማ እንደሌለሽ ታውቃለች፣ ነግረሻታል? ታውቃለች። እንትን ኢቃማያን ደግሞ ማለት ነው እንትን በእጅ አለ፣ ግን ያው ካንስሌሽን ሆኗል። ያኔ እንትን ተከንስሏል እኮ። ዞሮ ዞሮ ፓስፖርት ካለሽ ሳውዲ እንድወስድሽ ኢቃማ ላሰራልሽ ስትልሽ እኮ እየመረመረችሽ ነው፣ እየመረመረችኝ ነበረ ማለት ነው። እንደገና ደግሞ ብር የምትልኪው የለሽም ወይ ስትልሽ አሁንም እየመረመረችሽ ነው። በኋላ ተሰረቁ ስትይ እንዴ ጠየቄሽ እኮ የለኝም ብለሻል፣ ከየት የመጣ ነው የተሰረቅሽው ትልሻለች። አዎ እንደዛ ለማለት ነው ማለት ነው። አሁን ከዛ ቤት ልወጣ ስል በቃ እንደዚህ ኮንኩኝ። እኔ መስራትም አልችልም፣ እጄ ራሴን ማረጋጋት አለብኝ። እኔ ወላሂ ጠምጥሚያት አለቀስኩኝ። በቃ ራርታ ትመልስልኛለች ብዬ ማለት ነው። ካሜራ ያለ ክላሴ ሴትዮዋ ልብስ ምናምን ነገር ትሸጣለ። የእሷ ዕቃ እንዳይነካባት ለመጠንቀቅ ያክል ነው ካሜራ ያለው ብዬ እኔ ቦታ አልሰጠሁትም። ሴትዮዋ ልብስ ትሸጣለች ማለት በቲክቶክ በኦንላይን ነው የምትሸጠው? በኦንላይንም ትሸጣለች። የሆነ ጉልት ውጭ ላይ ትሸጥ ነበረ፣ እሱን ዘግታለች። አሁን በኦንላይን ትሸጣለች እና የእሷን ዕቃ እንዳይነካባት። ስሟን ይዘሽዋል? ስሟን ይዘሽዋል? ስሟ እንትን ቁጥሩ አለኝ። ጥሩ እሺ፣ ፎቶዋም አለኝ እና የእሷ ዕቃ እንዳይነካ ነው። ሄደን ኮሜንት ላይ በአረብኛ ሌባ ሐራም እያያለን እንጽፍባታለን እንዳትሰራ፣ ማንም አምኖ ከሷ እንዳይገዛ እኮ እንደዛ እንዲሆን ነው። እኔ አንድ ጊዜ ብሩ ሄዷል፣ ግን ቢያንስ ሌላ ሰው እንትን እንዳይልና የሚያቃስ አዎ ወጥቻለሁ። ስንት ወር ሰርተሽ ወጣሽ? ወር ከ20 ቀን ነው የሰራሁት። እሺ የወር ከ20 ቀን ደሞዝሽን ከፈለችሽ? የወሩን ሰታሽ 500 ብር መልሳ ወዳውኑ ቆይት ብላ 100 ብር አነሳሽ ከዛው ማለት ነው። 1400 በየው ያኔ 100ውን መልሳ ወስደዋለች። የ20ውን ቀን አልሰጠችኝም። የ20 ቀኑን በላችሁ። ልክ ስጪ ብዬ ስጽፍላትኝ ማለት ነው ብሎክ ነው ያረጋችኝ። ከዛ አንቺ ለመውሰድሽ እኮ 100% እርግጠኛ ነኝ፣ ግን ለምን የሚሰረቅ ብታጭ ከሰራተኛ ገንዘብ ውጭ የሚሰረቅ አጣሽን ብዬ ህስቡናላህ ወኒዕመል ወኪል ብዬ ጻፍኩላት ማለት ነው። እንደዛ ስላት ወላሂ እኔ አላህን እንደማትፈሪ አውቃለሁ፣ ነገር ግን በሶሻል ሚዲያ እንኳን ትንሽ ሰው ህዝብ የሚያቅሽ የምታውቂው እንድታፍሪ ፎቶሽን እለቅብሻለሁ ስላት እኔም አስይዝሻለሁኝ፣ እንደዛ ካደረግሽ ይኸው ኢቃማሽን ፎቶውን ሰውሬዋለሁ አስይዝሻለሁኝ፣ እንደዛ ካደረግሽ ብላ ዝታ ጻፈችልኝ፣ ላከችልኝ እንደሰወረችው ማለት ነው። እንግዲህ ኢቃማዬን አላየችም ነበረ።
እኔ በኔ ልብ አላየችም፣ ግን እሷ ግን አይታው ኑሯል። ብሬን ስታወጣ ፈትሻለሽ ደና ፈትሻለች። እኔ አላየሁም። ስንት ብር ነው የወሰደችው ከ5500 ድርሃምሽ ላይ? ሁሉንም እንዳለ አንድ ማልተውች ነው ልከሽ ብትገቢ። ለምንድን ነው ብር ይዘሽ መዳም ቤት የምትገቢው? ጠፍተሽ እንደምትሰሪ እያወቅሽ መክሰስ የብድር ብር ነበረ የራሴ አይደለም። እና ልላክልሽ ስላት ልጅቷንም በሰዓቱ ላኪ ብላ አስቸኩላኝ ተበድሬ ሁሉ ነበር 5500 እጄ ላይ የነበረው ሐላስ ሞልቷል ውሰጂ ስላትኝ እሺ ነገ ዛሬ ያለች እጄ ላይ ተቀመጠ ማለት ነው። በጣም ያሳዝናል በእውነት። እንደውን ለምን መሰለሽ አሁን ከከፊልሽ ሰርቀሽ ነው የመጣሽው ያንን ብር ትላለች ማለት ነው። እሷ ማንሳቷ ያኔ ይሄ ምልክት ነው ማለት ነው። ከከፊልሽ ከቀድሞ ከፊልሽ ሰርቀሽ ነው የመጣሽው አለችኝ። ይሄ ራሱ ማስረጃ ነው እሷ ለመውሰዷ ማስረጃ ተናዳ ነው እንደዚህ ያለች። ብሩ ለመኖሩ ማስረጃ መጀመሪያ ብር አለሽ ወይ የምትልኪው ለቤተሰብ ስትልሽ የለኝም ማለት ነው ብላን የጠየቀችሽ አንቺ የለኝም ማች። ስለዚህ ሰረቀችና ከዛ ብር የለኝም አላልሽም ማለት ገባሽ? የሚያረጉት የሚዩት አድርጉልኝ ሞዴሬት ነው እንደው የምትለመን ከሆነ አስለምኛታለሁ በወንድሜ ልጅ። ግን እሷ ሰርቃኛለች ነው እያለች ያለ። አሁን የእሷን ስርቆት እንትን ለማለት ለመሸፋፈን እሷ ሰርቃኛለች ሰርቃኛለች ካለች በቁርአን ትማልልኝ። ቁርአን ሳህል ለመጫወቻ አይደለም አላህ ያወረደልን፣ ልንቀራው ልንተገብረው ልንሰራበት ነው። ግን ሰርቃኛለች ካለች ትማልልኝ። እኔ አላህን እንጂ ምፈራ እሷን አይደለም። የሷ ካሜራ እንኳን ተደቅኖ እኔ እሷ ገንዘብ አይመለከተኝም ምንም አያረገኝም ብዬ ራሴን አሳምኜ ነው ልሰራም የቀጠልኩኝ እዛ ቤት። ስለዚህ እኔ የሷን ዕቃ ደግሞ አልመኝም አሉስ። ከስንት ጊዜ በኋላ ነው የወጣሽው ከዛ ቤት? ከተሰረኩኝ ምን ያህል ጊዜ ቆየሽ እዛ ቤት ውስጥ? እንዴት ተወሰደ እኔ አላየሁም። እንዳለ ነው እንትን ያልኩኝ። ብቻ እንደ ነገ ኢድ ሊሆን እንደ ዛሬ ይመስለኛል ያነሳችብኝ ማለት ነው። እዛ ድረስ ነበረ ብሬ ቼክ እያረኩ ነው። እኔ መቁጠር አልችልም ካሜራ ስላለ ቤቱ ብቻ መኖርናል። ተረፋፊ አዳምጪቴ። እኔ ያልኩሽ አንቺ ብርሽ መሰረቁን ካወቅሽ በኋላ ምን ያህል ቀን ቆየሽ እዛ ቤት? አልቆየሁም። የዛኑ ቀን ነው የወጣው። መሰረቁን ያወቅሽለት ነው የወጣሽው? አዎ። እሺ የጻፍሽላትን ማስረጃ አሳይ። እሺ እልክልሻለሁ። በምንኛ ነው የጻፍሽላት? በአረበኛ። አረብኛ መጻፍ ትችያለሽ? ያኔ ትንሽ ሞክራለሁ። እሺ ስክሪንሾት አድርገሽ ላኪልኝ። የመዳምንም ቁጥር ላኪልኝ፣ ስክሪንሾት አድርገሽ ላኪልኝ። ያንቺን ቁጥር መጀመሪያ አሁን ለሪም ላኪላት።